ለረጅም ዓመታት ሲራዘም የቆየው የደቡብ ሱዳን የመጀመሪያው ምርጫ ሊካሄድ ነው። በተለያዩ ጊዜያት ቀን ሲቆረጥለት የቆየውና ደቡብ ሱዳን አገር ሆና ከተመሠረተች ወዲህ ለመጀመሪያ ጊዜ የሚታካሄደው ምርጫ በቀጣይ ዓመት ታኅሳስ ላይ እንደሚደረግ የአገሪቱ ባለሥልጣናት አስታወቁ። ከዓለም አገራት በዕድሜ ትንሿ የሆነችው የደቡብ ሱዳን መሪዎች አገሪቱ ነፃነቷን ካወጀችበት ከአውሮፓውያኑ 2011 ወዲህ ለምርጫ ቀርበው አያውቁም። ፕሬዝዳንቱ ሳልቫ ኪርም በመንበሩ ላይ ለ15 ዓመታት ቆይተዋል። በዋናው ዕቅድ መሠረት የአገሪቱ አጠቃላይ ምርጫ መካሄድ የነበረበት ከ11 ዓመታት በፊት በአውሮፓውያኑ 2015 ነበር። ይሁን እንጂ በወቅቱ በነበረው የእርስ በርስ ጦርነት ምክንያት ተራዝሟል። በ2018 ላይ የሰላም ስምምነት ሲፈረም የአንድነት መንግሥቱን ኪር እንዲመሩት ተቀናቃኛቸው ሪክ ማቻር ደግሞ ምክትላቸው እንዲሆኑ ተደርጓል። የሰላም ስምምነቱ 2022 ላይ ምርጫ እንዲካሄድ ያለመ ቢሆንም በአገሪቱ መሪዎች መካከል በተፈጠረው ውጥረት ምክንያት ሳይደረግ ቀርቷል። አሁንም ቢሆን በሁለቱ ፖለቲከኞች መካከል የተፈጠረው ውጥረት ምርጫው በድጋሚ እንዲራዘም ምክንያት ሊሆን ይችላል። ባለፈው ዓመት ሪክ ማቻር ከምክትል ፕሬዝዳንትነት ሥልጣናቸው ተነስተው በቁጥጥር ስር ውለዋል። በግድያ፣ የአገር ክህደት እንዲሁም በሰብአዊነት ላይ በተፈጸሙ ወንጀሎች ክስ ተመስርቶባቸዋል። ማቻር የቀረቡባቸውን ውንጀላዎች ውድቅ አድርገዋል። አሁን በዋና ከተማዋ ጁባ ውስጥ በቁም እስር ላይ ያሉ ሲሆን ካለፈው ዓመት መጋቢት አንስቶም በተወሰኑ የአገሪቱ አካባቢዎች ግጭት እየተካሄደ ነው። የተባበሩት መንግስታትን ጨምሮ የተለያዩ አካላት ወደ ሙሉ የእርስ በርስ ጦርነት ሊያስገባ የሚችል ግጭት በድጋሚ ሊቀሰቀስ እንደሚችል ሲያስጠነቅቁ ቆይተዋል። የአገሪቱ የምርጫ ኃላፊ አቤድኔጎ አኮካቹር ምርጫው ታኅሳስ 13 2019 እንደሚካሄድ አሳውቀዋል። ኃላፊው ያልተፈቱ የሕግ ማሻሻያ ጉዳዮች እና የበጀት እጥረት የምርጫ ዝግጅቱ ላይ እንቅፋት ሊፈጥሩ እንደሚችሉ አልሸሸጉም። የፖለቲካ ቁርጠኝነቱ የእኛ ኃላፊነት አይደለም፣ የሚወደቀው መንግሥት ላይ ነው ብለዋል። በሚቀጥሉት 6 ወር ውስጥ በጀት የማይገኝ ከሆነ ምን እንደሚፈጠር የተጠየቁት ካቹር ኮሚሽናቸው እውነታውን ያገናዘበ የምርጫ ጊዜ ሰሌዳ እንዲኖር ማስተካከያዎችን እያደረገ ማቀዱን እንደሚቀጥል ተናግረዋል። ፕሬዝዳንቱ ኪር ሰኞ ዕለት ባወጡት መግለጫ በአውሮፓውያኑ 2018 የተደረሰውን የሰላም ስምምነት ለመተግበር እና ደቡብ ሱዳንን በሰላማዊ እና በዲሞክራሲያዊ ምርጫ ጎዳና ላይ ለማቆየት ቁርጠኛ መሆናቸውን ገልጸዋል። ከምርጫ ጋር የተያያዙ ጉዳዮችን በተመለከተ በፓርቲዎች መካከል የሚደረገው ምክክር እየተዘጋጀ እንደሆነ ተነግሯል። ይህ ምክክር በፖለቲካ ባለድርሻ አካላት መካከል ስምምነት ለመፍጠር እንደሚረዳም ተገልጿል። ተቃዋሚ ፓርቲዎች እና የሲቪል ማህበረሰብ ድርጅቶች ግን የደህንነት ሁኔታዎች፣ የፖለቲካ ነፃነትና የምርጫ ዝግጁነትን በተመለከተ ስጋታቸውን አንስተዋል። ሳውዝ ሱዳንስ ፒፕል ሊበሬሽን ሙቭመንት ኢን ኦፖዚሽን ስፖሃዮ የተባለው የሪክ ማቻር ፓርቲ ምርጫ አሁንም አደገኛ ጉዳይ መሆኑን በመግለጽ ተሳታፊዎችን አስጠንቅቋል። በታላቁ ኤስፒኤልኤም-አዮ ቁጥጥር ስር ባሉ ግዛቶች ውስጥ ለመራጮች ምዝገባና ለቅስቀሳ የሚመጣ ማንኛውም ሰው የጦር እስረኛ ይሆናል ሲሉ የፓርቲው ጊዜያዊ ሊቀመንበር በፌስቡክ ገጻቸው አስጠንቅቀዋል። አስታውሶ አገሪቱ ጦርነት ላይ ነች ብለዋል።